መቼም ቢሆን ከኔ ህይወት እንደማትወጣ ገብቶኛል። እኔም ካንተ ህይወት መቼም ቢሆን አልወጣም። ከዚህ ዋሰ ነገር የምታረጊ እስካሁን ካደረግሻቸው ነገሮች እስካሁን ካረግሽብኝ ሌላ ምን ልታረጊ? እስከዛሬ ድረስ ምንም ነገር አላደረግም። ምንም ነገር አላደረግም። አንቺ አንድ እርምጃ ስትራመጂ ቆሜ የማይሽ እንዳይመስልሽ። አንተ አንድ እርምጃ በተራመድክ ቁጥር ደግሞ እኔ 10 እርምጃ እንደምራመድ ደግሞ አሳያለሁ። እኔ ደግሞ አሳያለሁ። እነዚህ አይነት ነገሮችን ይኸውልህ ከጓደኞቻችን ከሷም ነፃ አድርገው ነገሩ። እኔ እናንተ ብቻ በቂ ነን። እኔ ለአንተ አንተ ለኔ በቂ ነህ አይደለ? በቃ ማንም ሰው እንዲጎዳ አልፈልግም። አንተን የዛሬው ድራማ ደስ ይላል። አንተ ጎዳውም አልጎዳም። ራስሽን ይጎዳሽ። ወደ ኋላ አትመለስ ዳን። አንቺ ራስሽ ወደ ኋላ አትመለስ። በቃ ራስሽን ይጎዳሽ ነው። አልጎዳም አይደለ? ነገሮችን በመናገር ማለት ነው ዛሬ መፍትሄ ማለት። አንተ ዛሬ ያደረከውን ነገር አጻፋህን ታገኛለህ። እኔ መቼም እንደማልወድህ ታያለህ። ትናንትና 10 ምናምን ዓመት አብረሽኝ የነበርሽው ወይ ደግሞ ትናንትና ዳኒን እወደዋለሁ ዳኒ ከሌላ ሰው ጋር ሊሆን ዳኒ ምናምን ብለሽ ያወራሽ ሰው ዛሬ ላይ ባንድ ቀን ትቻለሁ ስላሽ አምኜ መቀበል እንዳይመስልሽ። ዛሬ ውስጥ ቦታ የለም ስላሽኝ የማምን እንዳይመስልሽ። አላምንም። ቦታ እንድትሰጠውና እንድታምናለህ በቂ ነው። አላምንም። ምንም የምትፈጥሪያቸው ነገሮች በሙሉ ለኔ ድራማ ናቸው። ዛሬ እኛ እዚህ መወስድ አንፈልግ። ሌላ ክፍልሽ ወጣሪ ትብብር ጀስት ጥያቄ ለመልካምነት ገባሽ አይደለ? በጥምነት በቤት ውስጥ አንድ ጥሩ ሰው ነኝ። በቃ ጥሩ ሰው ነው የምፈልገው። ጥሩ ሰው ነው ልሂድ። ውጭ ለምንድን ነው የምንወጣው? አንቺ ውጭልን። ውጭ ትንሽ ዛሬ እዚህ መሆን ነው የምፈልገው። ስለዚህ ውጭልን። ተነስተሽ ውጭ። ቦታ ከፈለገች እራሷ ትወጣለች። ውጭ ምን ይሻላል? መቼም አልወጣም ካለች እኛ እዚህ ምን እናደርጋለን? ውጡ። አይሻልም? ምን ያደርጋችሁ? ምን ልክታችሁ ነው? ልክታት ስሚ፣ በቃ ወጪ ስሚ፣ አንድ ነገር ልንገርሽ ማለት ነው። የትም ምንም አታመጭ። እሺ፣ ምንም አታመጭ። አዝልሻለሁ። ኦኬ፣ መልካም በጸሎት ሆነሽ ወጥተሽ እናመሰግናለን። ኮንፈርት ቀይር፣ ሌላ ከለር ምናምን ሙካክ አገፍሪ ወጣ ስፈልግ ራስ ይወጣለሁ።